ሰላም ቤተሰቦች እንዴት ናችሁ? አማን ነው ወይ? ዛሬም እንደተለመደው አሪፍ ቪዲዮችን ሰብስብ አድርገን መተናል። ለቻናሉ እንግዳ ከሆናችሁ የዚህ መዝናኛ ዓለም ሰብስክራይብ በማድረግ ተቀላቀሉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ላይክ አድርጋችሁ ጀምሩ። ይመቻችሁ። አዮ ገላገልኩትስ አንተ ፈልገኝ ነበር ነው ወራ ምን እኔናኩ ስንቶች አለኩ ነው ወራ ነው አታቀኝም ከናገልኩትስ አይዞ በቃ ወይኔ ሳይደርክና አስገጥመው እኔ ምን ኮንኮሱ ድሮ ከነበርክበት ግቢ ለምን ወጣ? አስቸግሩኝ። ምን አረጉ? ዘይት አንዴ በሲኒ ወይ ልጅ ልካሉ፣ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ ይገልሙኛል ብዬ ፈራውና ወጣው። ምን ችግር አለው? አሰጣቸው። ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው። እውነት እኮ አታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል። አጣቢ ነበር አረክላቂ ላከብን እንጂ ያንን ይባልፉ ወጋ ነው። እዚህ በህፃንነቱ ስልክ ነው ይሰራለት ይሄው ሁለት ነቃ ብሎ ሄድም እንዴ አንቺ ጩጪ በቃ ስልክ መስረቅ ለኪ በቃ ከባለሽ ይቀራል። አረ ገብቶሻል። ወንድሜ ሰጣታል 2 ሰዓት እጂ ደሞ እኮ የኔ ጥቁረቱ ነው እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ደበላ እንደዚህ ከመናረክ እንደዚህ እና እንደዚህ እና ማለት ነው እንዴ የቤቱ ውሻ ነው ማረግ። አስደግመህብኝ ቲክቶክ ላይ አስደግመህብኝ ፌስቡክ ላይ ስወጣ ስገባ ፖስትህን ነው ማይ ተውርገጥ የተውን ታረቅተው ብርዱን በረታ አንተም አትመጣ አልቻልኩትም ፍቅሩን ደግሞ ከዛች ጅንጅብል እግር ደመቁ ጋር ፎቶ ስቶሪ ያደረኩ እኔም እኮ አብጤ ኮኮስ ገዝቶልኛል። እንደውም ስቶሪ አደርገዋለሁ። ደርቲ ቶክ ኢን አማሪክ። እኔ ምን ላይ ፍቅር ለምንድነው ግን እኔ እናንተ ደርቲቶክ ምናምን ነገር ማንጠቀመው? ማለት ያው አላ አይደለ ልክ እንደ ውጪዎቹ ስሜት የሚነካ ነገር ምናምን ገባኝ። እሺ ለምሳሌ አንቺ የሆንሽ ጭቃ ምን ቀለል አድርገው እንጂ አፈር ቆይ ደደብ ምን አትስደብናሻ እናቴን አትስደባት እንጂ ስሜት የሚነካልሽ ምን እናንተ እኮ አይምሮዬን እየነካው ነው። ሳክስ ፕሮ ማክስ አይገባም። ቴንኪው አባቴ አህለን ከየት ነው ደግሞ ያመጣው? እኔ አባቴ የሩጫውት እንደ አፈር እየበለውልሽ ነው። የወርቅ ነው የብር ነው? ቀለኛ ነው። ተጮትብኝ በቃ እኔን አገኘህ በቃ ትገርማለህ። የሜዳሊያ በአንድ ጨዋታ ላይ አገኘሁ። ይገርማል። አንተ አንደኛ ወጥቼ ሊመጡ ነው እነሱ። ጠብቃቸው። ኧረ በቃ ሽልማቱ እስኪሰጥ አንተ ጠብቃቸዋል። አንተ እንደገና አንድ አዲስ ሮጬ እኮ ነው ሁለተኛ አልወጣሁም። አንተ ድጋሚ ሶስተኛ ልደገም ስል አንድ ከኔ አሬ ሶስተኛማ እኔ ልብለው ሲለኝ በቃ ተውኩለት። ወይኔ ከዛ በኋላ እኮ ነው የምልህ አንተ እንዳለ ደጋፊ አይናቸው አይጠናገርም። በጣም በፍጥነት ነው የተሽከረከሩት እና አይናቸው እንዲህ በጣም ከማለት የተነሳ እንዳለ አይጠናገሩም። እያንዳንዱ እንዲህ እየመጡ ነው ያስተካከልኩት። አንተ ስጦቶ ነው የሚያበረክትልኝ ራሱ ማለት የወርቁን ለብዛኛው አላለበሰውም ተሳስቶ አረ እኔ ነኝ ብዬ ነው እንደገና መልሼ ምናምን በቃ የተቀበልኩት። ሲጀመር ያደረግከው የታላቁ ሩጫ አይደል እንዴ? I'm not free, ዘንድሮ ፍሬ ቲክቶክ ጀምሬ ጠፍቶ ብሬ everybody እንዲህ ባንዴ ነው ማበዴ እሱም ማበዱ ካልተስማማ ጉልማ እኔ ያለሁልሽ ማማ። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ? ምን ማለት ነው?
አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም እከተኝ። ምንድነው የምትለው? በቃ አልፈልግም እኔ እንደዚህ። የአንድ ቀን ደሞዝ ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደለ የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴን ናፍቆኛል። እሄዳለሁ እኔ። ክፈኝ የእሱን። አዎ አዎ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ ብሬን ስጪኝ ልሂድ እንዴ ምን አድርግ ነው የምትለኝ ሙኒት ደህና ሁኚ እንዴ ምን የኔ ሸሞን ማና ምን ነው ቢሙና አረ ሳቂ ተጫዋች እሱ ነው የሚያምርብሽ ምንድነው ያ ጉልማ ነው ጉልማ ምን ጉልማ አግባባልኝ ብያለሁ አግባባልኝ አንቺ በጣም ነው ሰው የምትንቂ እኛ ነባር አናጢዎቹ እያለን ትላንት ለመጣናጥ እንዲመናጥ ምን ማለት ነው በጣም እየገረምሽ ነው ሰው እያስቀየምሽ ነው ነገር ልንገርሽ ጉልማ ወይ ከሰው አይስማማ የጠማማዎች ሁሉ ጠማማ በቺ ጉዳይ ደግሞ ነው ገገማ ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ ታውቃለህ ግርማ ሞገስ የጺሜ ገጥማ ነው አስፈራለሁ እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ የእውነቴን ነው የምልሽ አሁን አለቃ ቆርቆሮ ሙትብሉ ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ የምርሽ ነው ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማማ ዱና ካለም እንዴት ያለ መከራ እንደው መጣ ዶክተርዬ አቤት ዶክተር አቤት አቤት ደህና ዋለህ ነው እግዚአብሔር ይመስገን እንደው እናት አለም ኦፕራሲዮን ሲሆን እንደው የመጀመሪያ ነው እንደው በጣም ፈርቻለሁ ዶክተርዬ በጣም የፈራው አይዞ አታስብ እኔ የመጀመሪያ ነው ደህና ዋል የመጀመሪያ ነው ደህና ዋል እንዴ ሸምስ ምን እየሰራ ነው ወይ የተከራይ ጓዳው አልጋ ስር ነው አባቴ